ወንዱ የሚፈልጋት ሴት ሌላ፣ የሚያገባት ሴት ሌላ። ድሪም የሚያደርጋት ሴት ሌላ ናት፣ የሚያገባት ሴት ደግሞ ሌላ ናት። ከነ ክብሯ ምናምን ስለ ክብር ሲባል እንዴ ክብር ማተር ያደርጋል? ኖ። እንዴት ነው ማተር የማያደርገው? በሴክስ 10 ዓመት የኖረችን ሴትና ምንም የማታቅ ሴትን እንዴት አንድ ሚዛን ላይ ልታስቀምጥ ትችላል? እንዴት 4 ጊዜ አስወርዳ ከዚህ በኋላ መውለድ የማትችል ሴትንና ምንም ወንድ የሚባል ነገር የማታቀን ሴት እንዴት አንድ ሚዛን ላይ ታስቀምጣል? ስለዚህ እኔ ወንዶች የምትሰማ ከሆነ ያንተ ራእይ ያንተን ራስነት የማትደግፍ አመለካከቷ ጤናማ ያልሆነን ሴት እንዳታገባ። ተረጋጋና በጣም ጠንካራ፣ በጣም ጀግና፣ በጣም ጎበዝ ኃይለኛ ሴት ነው። ኃይለኛ ሴት ሁሉም ነገር ላይ አይደለም ኃይለኛ የምትሆኑ። ኃይለኛ የምትሆንበት ነገር አለ። እሱ ኃይለኛ የምትሆንበትን ነገር ተው። ስለዚህ እሷን ተውና ራስህን ፍራ። ይህን ቪዲዮ የምትከታተሉ ወንዶች ካላችሁ እኔ ሴቷን ተውና ራስ ላይ ስራ። አንተ ጀግና ሁን። መጀመሪያ አንተ የእውነት መሪ ሁን። አንተ የመጀመሪያ ራስህን ግዛ። ሰውነትህን የወንድ ሰውነት አድርግ። ድምፅህን የወንድ ድምፅ አድርገው። አለባበስህን የወንድ አለባበስ አድርገው። ጠንካራ ማይንድ ሴት ይኑር። በጣም የምትጸልይ፣ በጣም ጎበዝ፣ በጣም ጠንካራ ፊዚካሊ፣ ሜንታሊ፣ ኢሞሽናሊ፣ ሳይኮሎጂካሊ፣ ኢኮኖሚካሊ በጣም ስትሮንግ የሆንክ ሰው ሁን። ከዛ በኋላ ሴት ካገኘክ መልኳን ብቻ እንዳታይ። መልኳ ሲጠፋ ያንተ ፍቅር ይጠፋል። ያንተ ፍቅር ሲጠፋ አንተን ታጠፋለች። አዎ መልኳ ላይ ተንተረሰ ከሆነ ፊቷ ማዲያት በማዲያት ሲሆን ሰውነቷ ሲዝረከረክ ውበቷ ሲጠፋ ያንተ ፍቅር ይጠፋል። ያንተ ፍቅር ሲጠፋ ደግሞ ያንተን ህይወት እሷ ታጠፋለች። መልክ ላይ አትንጠልጠል። ትንሽ ደስ ይኑራት። ጸጉሯ የሆነ ነገሯ ብቻ የሆነ ደስ ያላት ሴት ትሁን። ሞገስ ያላት ደስ ያላት ነገር ያላት ሴት ትሁን። ከዛ በኋላ ሌላውን ተው። ሌላውን ውስጥ ላይ ፎከስ አድርግ። ውስጧ ጀግና ልቧ ጀግና ከሆነ እመነኝ አልኩ። ይሄን ካላየ ግን ሚስት አለኝ ብለህ እንዳትጠብቅ። ሚስት የምትመረጠው ወዳጅ የመጨረሻ ነገር ስነግር ለደግ ቀን ብቻ ለክፉ ቀንም ነው። ምናልባት ይሄን ቪዲዮ የምትከታተል ሴት የለችም እንጂ እየተከታተልሽ ከሆነ ወንድ ልጅ ባል ስትመርጪ ለክፉ ቀንም ብለሽ ምረጪ። ሁሌ እዛ ላይ ሆና አትኖር። ሁሌ ሴክስ አታረግ። ሁሌ እንዳማረባት ቀጥል። ሁሌ ጀግና አትሆንም። አንዳንዴ ትወርዳል። ሴት ልጅ ለታችኛውም ለላይኛውም ጊዜ ሚስት ምረጥ። አንተ በወደክም ጊዜ ካንተ ጋር ያለች፣ ካንተ ጋር የምትወርድ፣ ካንተ ጋር የምትዋረድ። ቅድም እንደነገርኩ ጦር ሜዳ ቆስለ ብትመጣ እንኳን ይሄ ቆሰላም ይሄ ጠባሳም የማትልህ ሴት፣ ቁስልህን አድና ለቀጣይ ጦርነት የምታዘጋጅ ጀግና ሴት። ይሄ በምግብ የማትተማሙበት ንብረት አይደለም ህይወቴ ያንቺ ነው የምትላት ሴት